ሙስሊሞች ምንድነው አለ ወንጀል ነው ወንጀሉ ይለያይ እንጂ إما بسبب الشرك وإما بسبب البدعة وإما بسبب المعصية ويبشرك نو ويببدعة نو ويبخرافات نو ويمدقوا بتلاقي وانجلوش بزموتو ربا بمبلات سيتوش راكوتاتشون بمهيداتشون مكنيات اختلاط يميبالو نقر بمن سرافاتو سوّج حراما ልክ እንደ አየር መሳብ ሲጀምሩ ማለት ሰዎች በአሁን ሰዓት ወንጀልን እንደ አየር ነው እየሳቡ ያሉት እንደቀላል ምንም አይመስሉም ሰዎች ቁርአን ላይ ተጥዶ ቁርአንን ከሚያየው በላይ ፌስቡክን እያየን ሐዲስን ከሚከታተለው በላይ ዩቲዩብ ላይ ነው የተጣደው የተለያዩ ሶሻል ሚዲያ ላይ ቁጭ ብሎ ተጥዶ ይውላል ማለት ለዱንያም ለአኺራም በማይጠቅም ሁኔታ ላይ ማለት ለአኺራም ይጠቅም ከሆነ ይህ ኒዕማ ነው ግን ለዱንያም ለአኺራም በማይጠቅም ሁኔታ ላይ ዛሬ ተጥዶ ማላ ያኒን ያገላብጣል ቁርአን ግን እስቲ በቀኑ ስንቴ ተመለከታል የለም እዛ ግን ፌስቡኩን ቴሌግራሙን ዩቲዩቡን ግን ስንቴ መለከቷል ቁርአኑን ግን በቀን ውስጥ አንዴ እንኳን የሚያይ አላህ ያዘነለት የመረጠው ወይ ከንቅልፉ ሲነሳ ወይ ከመተኛቱ በፊት ቁርአንን አስተንትኖ አንብቦ የሚተኛ አላህ የመረጠው ያን ግን በቀን ውስጥ ያሟሉላ ያሟል ካልከፈተው ያሟል በቃ ጤነኛ አይደለም አጂብ እኮ ነው አህባቢ شيخ الإسلام قتلوا ذاك لذنوب المسلمين التي أوجبت نقص إيمانهم يإيماناتهم مكأن السبب نويه ونوال ثم كزيان مالو إذا تابوا ودع الله كتملسوا بتكميل إيمانهم إيماناتهم بماموالات ودسوا يتملسوا هنا نصرهم الله الله من ይላቸዋል ይረዳቸዋል ያ የጎደለውን ኢማናቸውን ሲያሟሉ አላህ ይረዳቸዋል ለምን አላህ በተከበረው ቃሉ ብሏል ولا تهنوا اتدكموا ولا تحزنوا اتزنوا وانتم الاعلون ان انت የበላይ ናችሁ إن كنتم مؤمنين أن أنت أمانيو تشوناتشو جزينا